ዲሞክራሲና ምርጫ ምንና ምን ናቸው ማለት what is the relations የሁለቱ ሪሌሽን ምንድነው የሚለውን ሐሳብ እናንሳ። ምርጫና ዲሞክራሲ ሁለቱም እርስ በርስ የተያያዙ የፖለቲካ ጽንሰ ሐሳቦች ሲሆኑ ዲሞክራሲ በተለያዩ የትምህርት እንትኖች እንዳየነው የራሱ ትርጓሜ፣ መብት፣ ነጻነት የተለያዩ እንትኖች አሉት ፕሮሲጀሮች አሉትና ዲሞክራሲ ማለት ሁላችንም እንደምናውቀው ስልጣን ወይም ህዝባዊ አገዛዝ ማለት ሲሆን የስልጣን ባለቤትነት በመጨረሻ ህዝብ እጅ የሚገኝበት የመንግስት አይነት ነው። that's ዲሞክራሲ ማለት ነው። የመንግስት ስልጣን ምንጭ ህዝቡ ነው። ሁሉም ዜጎች በህግ ፊት እኩል እንደሆኑ ይናገራል። የመናገር መብት፣ የመሰብሰብ፣ የመደራጀት፣ የመምረጥ መብቶች ያሉ የዜጎች መብቶች እና ነጻነቶች በዲሞክራሲ ስርዓት ውስጥ የተከበሩ ናቸው። የመንግስት አካላትም ሆኑ ህጎች በህግ የበላይነት ስር ናቸው። ተመራጮች ለህዝብ ተጠያቂ ይሆናሉ ማለት ነው በዲሞክራሲ ስርዓት ውስጥ። እንደ አጠቃላይ በዲሞክራሲን ስናጠቃለው ህዝብ በራሱ ላይ የሚሰለጥንበት ስርዓት ማለት ነው ዲሞክራሲ። ምርጫን ደግሞ ለብቻ ለይተን ስናየው ምርጫ ማለት ህዝብ ተወካዮቹን ወይንም ገዢዎቹን ይወክሉኛል፣ ድምጼን ያሰሙልኛል የሚልበት ገዢዎቹን የሚመርጥበት መደበኛና ሰላማዊ ሂደት ነው። በዲሞክራሲያዊ ስርዓት ውስጥ ምርጫ ህዝቡ ስልጣኑን የሚጠቀምበት ዋና መንገድ ነው። ዜጎች ውሳኔ የሚወስኑላቸውን አካላት ለምሳሌ እነ ፓርላማ አባላትን፣ ከንቲባን ይመርጣሉ ማለት ነው። ዜጎች ስልጣን ከአንድ ቡድን ወይም ግለሰብ ወደ ሌላ የሚሸጋገርበት ህጋዊና ሰላማዊ መንገድ ነው ምርጫ። ገዢዎች በየጊዜው የሚካሄደው ምርጫ ተመርጠው በስራቸው ለመቀጠል ወይም ለመውረድ የህዝብን ድምጽ ይፈልጋሉ፣ ምርጫን ማለት ነው። ለመንግስት አካላት ህጋዊነትና ተቀባይነትን ይሰጣል ምርጫ። በአጠቃላይ ህዝብ በድምጽ መስጠት የሚሳተፍበትና ገዢዎቹን የሚመርጥበት ዘዴ ነው ምርጫ ማለት ነው። የሁለቱን ዝምድና ወይንም ጥምረት ስናይ ደግሞ ምርጫ የዲሞክራሲ ስርዓት ወሳኝ አካልና መሳሪያ ሲሆን ዲሞክራሲ ግብ፣ ምርጫ ደግሞ መሳሪያ ይሆናል ማለት ነው። ዲሞክራሲ የህዝብ አገዛዝ የሚባል የመጨረሻ ግብ ነው። ምርጫ ደግሞ ይህንን የህዝብ አገዛዝ በተግባር ለማዋል የሚያስችል ሜካኒዝም ይሆናል ማለት ነው። ነፃና ፍትሃዊ ምርጫ የአንድ ሀገር ዲሞክራሲያዊ የሚያስብሉ ምልክቶች ይሆናሉ። ምርጫው ነፃ፣ ፍትሃዊ፣ ግልጽነት ያለውና ሁሉንም ዜጋ ያሳተፈ ሲሆን ብቻ ነው አንድ ሀገር ዲሞክራሲያዊ ልትባል የምትችለው። ምርጫው እነዚህን መመዘኛዎች ካላሟላ ስርዓቱ ዲሞክራሲያዊ ነው ለማለት ከባድ ይሆናል ማለት ነው። ትክክለኛ ምርጫ የሌለበት ዲሞክራሲ አይኖርም ማለት ነው። ያው ዲሞክራሲና ምርጫ ሁለቱም በጣም ሪሌት የሆኑ የፖለቲካ ጽንሰ ሐሳቦች ይሆናሉ ማለት ነው። ስለዚህ ዲሞክራሲ ያሌለበት ምርጫ ፍትሃዊ ሊሆን አይችልም። ምርጫ ያሌለበት ዲሞክራሲ ደግሞ ሊኖር አይችልም ማለት ነው። ጉድ ላክ